በኢትዮጵያ የመጀመሪያው በዓለም ሁለተኛው የሆነውን ቅዱስ ሚናስ ቤተክርስቲያን አሳያችኋለሁ። ተከተሉኝ። ለች ይላል እዚህ ጋር ጨረቃ አለች። እዚህ ጋር ደግሞ ማለት ነው ፀሐይ እየወጣች ነው። የቅዱስ ሚናስ ቤተክርስቲያን ከባህር ዳር ከተማ 23 ኪሎ ሜትር ርቀት ላይ ሲገኝ ቤተክርስቲያኑም የተተከለበት በአጼ ፋሲል ዘመነ መንግስት እንደነበር ገድለ አቡነ ሐራ ድንግል ያስረዳል። ቆይ አንዴ ታገሱኝ፣ ጸበሌን ተጠምቄ ልውጣ። በአጼ ሱስንዮስ ዘመነ መንግስት በ1995 ዓመተ ምህረት በነበረው የሃይማኖት መፋለስ ይህን ቤተክርስቲያን ለማቃጠል ሲሞክሩ በእግዚአብሔር ተአምር የቤተክርስቲያኑን በር መክፈትም ሆነ በቤተክርስቲያኑ ማቃጠል አልተቻላቸውም ነበር። ከዚህ ጋር የምታዩትም ጉድጓድ በግራኝ መሐመድ ጊዜ ቤተክርስቲያን በሚቃጠልበት ሰዓት ተሰውሮ የቀረ ቤተክርስቲያን እንደሆነ አባቶች ይናገራሉ። ከዚያን ጊዜ በኋላ ለማንም ሊከፈት ባለመቻሉ ለ17 ዓመት ተዘግቶ እንደቆየ አባቶች ይናገራሉ። ከዚህ ሁሉ በኋላ አባታችን አቡነ ሐራ ድንግልም ወደ እርሳቸው ከመጡ መነኮሳት ጋር ተሰብስበው ወደ ቅዱስ ሚናስ ቤተክርስቲያን ሂደው በመጸለይ ለ17 ዓመት ተዘግቶ የነበረ ቤተክርስቲያን ተከፈተላቸው። ሁላችሁም ከዚህ ገዳም እየመጣችሁ ፈውስና ደህንነት እንድታገኙ እጠይቃለሁ። ምንድነው ንገረኝ ግዳ አንላቀቅም ዛሬ የዛሬው ብሎግ ይህን ይመስላል። ኦርቶዶክሳውያን ሁላችሁም ይህን ቪዲዮ ላይክ፣ ሼር፣ ኮፒ ሊንክ በማድረግ ቅዱስ ሚናስ ገዳም ለመላው ዓለም እንዲደርስ ሁላችንም ግዴታችንን እንወጣ። ወዳችኋለሁ።